ሰላም ቅዱሳን እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንደሚታወቀው ከመጽሐፍ ቅዱስ አንድ ክፍል እንካፈላለን። በዚህ ክፍል ላይ በጣም ልቤ ስለነካ ከዚህ መጽሐፍ ደግሞ በጣም እንደምትባረኩት ተስፋ አድርጋለሁ። ስለዚህ ከዚህ መጽሐፍ ቅዱስ አንድ ክፍል እንካፈላለን። ዕብራውያን ምዕራፍ 13 ከቁጥር 5 ጀምሮ ያለውን አነባለሁ። እንደዚህ ራሳችሁን ከፍቅረ ነዋይ ጠብቁ፣ ባላችሁት ነገር ረክታችሁ ኑሩ፣ ምክንያቱም እግዚአብሔር ከቶ አልተውም በፍጹም አልጥልም ብለዋል። ራሳችሁን ከፍቅረ ነዋይ ጠብቁ፣ ባላችሁት ረክታችሁ ኑሩ፣ ምክንያቱም እግዚአብሔር ከቶ አልተውም በፍጹም አልጥልም ብለዋል። በዚህ ክፍል እንደምታውቁት ምንድነው የምናገኘው? እግዚአብሔር ለሰው ልጅ ያለውን ዓላማ ሲያስረዳ፣ ለሰው ልጅ ያለውን ትልቁን አጀንዳ ሊያስረዳ ሲፈልግ በዚች በምድራዊ ነገር እንዳንታሰር የሱን ዓላማ የሱን የልቡን ፍላጎት እንዳናበላሽ ምንድነው የሚለው? በዚች ዓለም ላይ ያለው ገንዘብን መውደድ፣ ዓለምን መውደድ፣ ይህ ዓለም ላይ ያሉትን ሀብት፣ እነዚህ ነገሮችን መውደድ እግዚአብሔር ጋር እንደሚያጣላ ስለሚያውቅ እግዚአብሔር እንደዚህ ብሎ ይናገራል ማለት ነው። ለሕዝቡ ሲጽፍ እግዚአብሔርን ሀሳብ እንደዚህ ብሎ ይገልጣል። ራሳቸውን ከፍቅረ ነዋይ ጠብቁ ይላል። ይሄ ማለት ሰው ልጅ ድርጊቱን መጠበቅ እንደሚችል፣ ልቡን መጠበቅ እንደሚችል ሲነግረን እንደዚህ ብሎ ይናገራል። ስለዚህ ከፍቅረ ነዋይ ራሳችሁን ጠብቁ፣ ባላችሁት ደግሞ ረክታችሁ ኑሩ ይላል። ባለን እግዚአብሔር ነው የሰጠን። ባለነው ነገር ረክተን መኖር ማለት እግዚአብሔርን እንደ መምረጥ ማለት ነው። ብዙ ጊዜ እኛ ብዙ ሀብት በመፈለግ ብዙ ነገሮችን በመፈለግ ህይወታችን፣ ነገሮቻችን ይበላሹብናል ማለት ነው። እግዚአብሔር ግን እንደዛ እንዲሆን አይፈልግም። ለዛ ነው ስትጸልዩ ይላል ጌታ ኢየሱስ ክርስቶስ ደቀ መዛሙርትን ሲያስተምራችሁ፣ ስትጸልዩት እንዲህ ብላችሁ ጸልዩ፣ የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን። እግዚአብሔር ይህንን ሀሳብ ያቀረበው ወይም ደግሞ ጌታ ኢየሱስ ክርስቶስ ይህንን እንዲጸልዩ ያላቸው የዕለት እንጀራቸውን እንዲሰጣቸው እንዲጸልዩ ያደረገው ሰው ሲጠግብ፣ ሰው ከሚገባ በላይ ምድራዊ ነገርን መፈለግ ሲጀምር ከእግዚአብሔር እንደሚርቅ ስለሚያውቀው ይህንን ይናገራል ማለት ነው። እንደዛውም ደግሞ ምሳሌ 30 ላይ ምንድነው የሚለው ሲናገር ምንድነው የሚለው? እግዚአብሔር ሆይ በጣም ከሚገባ በላይ ጠግቤ አንተን እንዳረሳ፣ እንደዛው ደግሞ ተርቤ ሰርቄም ስምን እንዳላጠፋ ያለኝ ለዛሬ የሚበቃኝን ስጠኝ ብሎ ሲጸልይ ነበር። ያ ማለት እኛ ብዙ ክርስቲያኖች ሀብታም መሆን፣ ብዙ ነገር ማግኘት ትክክል አይደለም እያልኩት አይደለም። ግን ደግሞ እግዚአብሔር በሰጠን ብቻ ላይ ማመስገን፣ በዛ ረክተን መኖር ደግሞ የክርስትና ቫሊዩ ነው። የክርስትና አመለካከት፣ የክርስትና ትልቁ የእግዚአብሔር ፍላጎት ስለሆነ በእነዚህ ነገሮች ላይ ባንጠላለፍ፣ በዚች በምድር በሚገኘው ነገር ተጠላልፈን ከእግዚአብሔር ሀሳብ እንዳንጎል እንደዚህ ብሎ ይነግረናል ማለት ነው። ከቶኔ አልተውም አልጥልህም ብሎ እንደተናገረ እግዚአብሔር ግን አንድ ነገር ማድረግ ያለብህ ከፍቅረ ነዋይ ራሳችሁን ጠብቁ፣ ባላችሁት ረክታችሁ ኖሩ ይለናል ማለት ነው። ጌታ ስሙ ይባረክ።